ደራራው ሰፈረን በደንብ ኖርሃዋል የቱ ጋር የውሃ ጉድጓድ የቱ ጋር ቧንቧ እንዳለው በእውነት አንተ ከፈለከው ቅያስ እስከ ፈለከው ቅያስ ጥራና ደግሞ እኔም ስለ ሰፈሬ ልጥራለህ ከጋሽ እንትና ቤት ጀምረህ ወይ ከማማ እንትና ቤት ጀምረህ እስቲ እንጥራ በቃ እንግዲህ እኛ ሰፈር ከኔ ቤት እንደወጣ ጫፉ ጋር በፊት ተንዳ ሆቴል ነበር የሚባለው አሁን ቃል ኪዳን ነው ጫፉ ላይ የመልማል አባተ ታናሽ እህት ትዝታ አባተ ሱቅ አለ ከረምቦላ እንጫወት ነበር ከረምቦላ ተስፋዬ ካሳ እኔ ሀብቴ እንጫወት ነበር የትዝታ ቤት አለ ወረድ ስትል ነብሱን ይማረው ቬኒቶ የሚባል ጣሊያናዊ ነበረ ወረድ ስትል ካምቦዲያ ግቢ የሚባላል ብዙ ህዝብ የሚኖርበት ነው እና ግቢው ላይ አሁን ለምሳሌ ልብስ አጥቦ የሚተኩስ ደረቅ እንጀራ አለ ልብስ እንተኩሳለን ምናምን የሚል ነው አይደለም የምታስበው እዛ እንደዛ አይደለም ግቢው ላይ የሚጻፈው ተነካሹሽ አለ ምናምን ለሚጻፈው እዛ እንደዛ አይደለም በትልቁ ልጅ እንዳትረግጥ ነፍ ልጅ ነው ያለው ነፍ ነው በቃ ማሃን የተባለችው 9 ልጅ አላት ይላል ዘጋት ማሃን ነው ይላል ማሃን የተባለ አራው እሺ እና ልጅ እንዳትረግጥ ነው ሰኞ ማክሰኞ እያልክ የምትሄድ ነው ብትል ያላ ነው የምትሄደው በጣም ይገርማል ከዛ አለፍ ስትል ወደሬ የምትባላለች አለፍ ስትል ደግሞ ጣሊያናዎች አሉ ወረድ ስትል የነ ላይላ ቤት አለ በማዶ ይዳይ ተገኔ እናት ነፍሳቸውን ይማር ወዘሮ ቴነሽ ሆኖ አለ ቦዲ በኩል የነ ረዲያ እንደግባ ሱቅ አለ አንተ ሱዳን ልገባ ነው ግባ ይቀርባክ የሆነ ቦታ ራት እንብላ እሺ እኔ ከቁርስ ላስጀምር ከራቱ በፊት እኔ ደግሞ የሰፈሬ ልንጥራለ ልክ እነ ግርማ የማነ የሚባሉ ሰዎች ያሉበት ቤት አለ ወይ ደግሞ እነ ዮናስ የማነ ያቶ የማነ ግቢ ነው ከፊት ለፊት ያዲ ለምለም ቤት አለ ከዛ ቀጥሎ የሻምበል ከፈኔ ቤት አለ የጋሽ ጸጋዬ ቤት አለ ድልድይ ያለች ትንሽ እንጨት ድልድይ ትሻገራለ የነ ዳኒ ቤት አለ ወነ ያቆብ የነ ኃይልዬ የነ ጋሽ አበነ ቤት ፊት ለፊቱ ልክ አንተ ቀደም እንደጠራው ብዙ ልጆች እንዳልከው ማለት ቻይና ግቢ አለ ለምሮ ቻይና ግቢ ተባለው ክረምት ላይ ሁሉም ጩጮች መላጣ ይሆናሉ በቃ ገብቷል ክረምት ነው እና ተመሳሳይ ሆኖ በቃ እንደ ቻይና ነው የሚመሳሰሉት ህፃናት ወደ ግቢ በጣም የሚገርም ነው ነፍሰው ነው ያለው ማለት ከቻይና ግቢ ወደ ውስጥ ገባ መላጣ ግቢ አለ ወሎ ሰፈር አለ ታልፋለ የነ ቴዲዳባ ግቢ አለ የነ ግርማ የማነ ግቢ አለ የነ ጋሽ እንዳለው ሱቅ አለ ግብጽ ልገባ ነው ልቁም ጋሽ ካሳ ጋር ልቁም ግዴለ እሺ ጋሽ ካሳ ማለት የሰፈሩን ሰው ሁሉ እርጎና ወተት ያጠጡ ብዙ ህፃናቶች ለማደጋቸው ከታርብተው ወተት የሚያከራዩ ነበሩ የነ ተመስገን ካሳ አባት ማለት ነው ከዛ መለስ ወደኛ ሰፈር ተገባ ነበር የነ በጅሮንድ ቤት የነ ቤቢ ጣሊያኑ ግቢ የኛ ግቢ የነ ጋሽ ክንፈ ግቢ እና እዚህ ጋር የነ ቶማስ አባት ጋር ልቁምልህ ለዛሬ እናንተ ጋር ብዙ ጣሊያን አለ እኛ ጋር ብዙ ጣሊያን አለ እውነት ነው በጣም ብዙ ጣሊያን አለ በጣም ነው የሚገርመው